ባለፈው ህይወቴ ብያለው ዋጓ እናገር መጥቻለሁ ባይሆንም ባቷን ጋዛማን ባድማን ጋዛማን እያለ ድሮችና ደማን ስላሴ ራስተፋሪያን ተኩሶ እሱ በድንገት መሰለው ጀማው ሚኮሸት ሃሃ ብቻ ታስቀኝ ይኮ 4 እና 9 ኔጋ ብላክ ስቱዲዮ ኢንሻአላህ ባለፈው ህይወቴ ብያለው ዋጓ እናገር መጥቻለሁ ባይሆንም ባቷን ጋዛማን ባለፈው ህይወቴ ብያለው ዋጓ እናገር መጥቻለሁ ባይሆንም ባቷን ጋዛማን ጋዛማን እያለ ድሮችና ደማን ከኛ ሰምቶ ቦምቦክላት ባቢላኑ ከመጣ ዘለል ምትኑም ከያዝኩ እናቱ ጋር ይታዘል አስላ ሌላ ታሪክ ከባለፈው ቪዲዮ በጣም የሆነ ላይ ኳሊቲውን ጨምሯል። ኢንትሮ የሆነ ስሎ ሞሽን ምናምን አሪፍ እንትን ነው እና ድምፁ ደግሞ ይሄ ልጅ ሌላ ታሪክ ውስጥ ላይ ውፍረቱ ምናምን ላይክ ሪል ነው ወይስ እንዴት ነው ይሄ ነገር? በውሊም በስድስት በዝግታ ጠላቴን ወጋ ሳልነካካ ሱሬና ርጌ ስባዬ ነፍች ወርግቷ ፍሮቱ ለሳላይ ቀለጠ ለሰር ያልነው ስለት ልፋንገት ቆረጥ አጅሬ ገለባ ላይፋል ወጥ ሻንሻት ሻቻት ወንድ ልጅ አላውደም ቺቻት ሳገኘው ይሰማው ገንሻት ኢሞን ኒጌ ይሻት አይወጣም ከገባበት እሳት ይሮጣል ይያዛል አናቱ ሾታል ገንሻት ክሊክላክ እኔ መጥቼ ያ ላይክ እኔ እንጃ አቀራረጹ በጣም ከባለፈው ጋር ኮምፔር ሳደርገው የሆነ ኳሊቲው አሪፍ ነው። የሚጠቀሙት ኢፌክት አሪፍ ነው። ሳውንድ ኢፌክት ያስገቡት አሪፍ ነው። ቫይቡም የሆነ አምጥተውታል። የሆነ ያበደ ቪዲዮ ነው። መደፋቅ ሰላም ሞሳ ራስታ ባቢላ አይሰጡኝ እኔ ፋታ ተቁም ደስታ እንደምሸደምታ እንደምስብም ቃታ ያቁኝ ባብን ያልረታ ያቁምን ቀጥላል ህይወት ጥሎምን ባሳቡ ደጋግሞ ጠላት ወድቅ ያልወድቅም ቢቆረጥም አንገት ያለ ሆኖ ከብዶኛል ምላሱ በአካል ግን ሳገኘው ይክስናል ምላሹ አይቀርም ይሆናል ቀን ያኔ ደርሶ ተመልኮ ይጠይቃል ይቅርታ መልሶ ጋንሻት ጠጋበይ ጓደኞችንም ሃይ በይ አይታፈስ መላከ መሬት ላይ ጀማውን አፍታች መላከ ከላይ ይወረድልሽ ብቶኝ ማታ ላይ ገባውን ዱርዬ ብሎሃል ጀለስ ወክዬ የመጣው ይወረድልሻል ብቶኝ ማታ ላይ ላይክ አታ ላይ እንደሆንሽ እናውቃለን፣ ግን ቢሆንም ይወረድልሻል። አስተፈሪ ረስትን ቢሳይ ለስላሴ ራስተፋሪያን ተኩሶ እሱ በድንገት መሰለው ጀማው ሚኮሸት ሃሃ ብቻ ታስቀኝ ይኮ 4 እና 9 ኔጋ ያ ማን ይሄን ፓርት ነው የሰማሁት። እኔ እኮ የት ነው የማውቀው ላለሁ ቲክቶክ ላይ እቺን ቆርጧት ነበር። ይቺ ፓርት የሆነ ደስ ትላለች። ረድልሽ ብቶኝ ማታ ላይ ገባውን ዱርዬ ብሎሃል ጀለስ ወክዬ የመጣው ራስተፈሪ ረስትን ቢሳይ ለስላሴ ራስተፋሪያን ተኩሶ እሱ በድንገት መሰለው ጀማው ሚኮሸት ሃሃ ብቻ ታስቀኝ ይኮ 4 እና 9 ኔጋ ባለፈው ህይወቴ ብያለው ዋጓ እናገር መጥቻለሁ ባይሆንም ባቷን ጋዛማን ጋዛማን እያለ ድሮችና ደማን ከኛ ሰምቶ ቦምቦክላት ባቢላኑ ከመጣ ዘለል ምትኑም ከያዝኩ እናቱ ጋር ይታዘል አስላሽ ባቷን ልቀጥል ብር ኢማሚ ፋዳ ዋንሻት ሺያባት መንዱሻት ይለኛል ኢማሚ ማንንም አልሰማም አሰደጎኛል አርጎ ገዳይ ኪላማን ገዳይ 4 እና 9 ኔጋ 4 እና 9 ይላል። ያ ማን ላይክ አልሳተም። ይሄ በጣም ያበደ ክሊፕ ነው የሰሩት። ኳሊቲው አሪፍ ነው። ቫይባቸው ግጥሙ ምናምን ላይክ ፍሎ ምናምን አሪፍ ነው። ግጥሙ ብዙ አልተሰማኝም፣ ግን ድምፁ አብሶ ይሄ ልጅ ሴንት ሞሰስ መሰለኝ ይሄኛው ሴንት ሞሰስ እና ያንግ ሲጄ ነው። ሴንት ሞሰስ ግን ድምጿ ምናምን ሌላ ታሪክ፣ ይሄኛው ማለት ነው ድምፁ ሰውነቱ ምናምን በቃ አልሳተም።
እና የካሜራው ኳሊቲ ቫይቡ ምናምን አምጥተውታል። ጣቶ ተሰርቶ መተው እነ በቀሉ 4 እና 9 ብሎ ህዝቡና ታለሉ አንድ መልእክት ማለኛው ይስማለኛው ገሉ መተመሳሳይ መርታቦ እንዳይታለሉ እኛን ላይክ የገነባ ነው ብሬክ ባይ ብሬክ አራብሳ አይደለም ሊገስ ሲጋኖ ሜዳው በተግባር ነው ዝና ብለው ልክ እንደነሰያ የቃይል ወንድማ ቢለኝ በዚህ ነው ማፊያ ያስታውቃሉ እስኪ ወንዲሆነ እንዲህ ሲመልሰው ፍቄ ነኝ ከ49 ይቀርጣል። ለቻናሉ አዲስ ከሆኑ ያው ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ያበረታቱ። ሌትስ ጎ 49 gang Turn up boy tempo 49 gang 49 gang Ka 49 gang 49 gang 49 gang Ka break by break by break by break break by break niggas suck my dick break by break by break by break break by break prison break ብራዘሪ ላልፎ ፈልጌ ነበረው በዝምታ ግን ጀሞ ደብሮታል ላርጎራ ታታታ እሱ በዘፈነው የሰፈሩ ልጅ አለቀ ራሱ ላይ አሟርቶ ይሄው ጨኔ ተጨነቀ ራስ ተፋሪ ያይ ይሄ ድምጼን ነው ንጋቱ ናታላይ አረጫለው ይላል እንደ መላ በላይ በላይ አስኳን ባናበታለቸው እንደሆነ ሰላይ ኦሪጂናሉን አውቃ አርጋኛለሽ ከላይ ሰወዳለው አይደለው መቀኛ ግላስጠጭ አይ ሌላ ታሪክ ውስጥ የሆነ ደስ የሚል ቫይብ አለው አጀማመሩ ምናምን ግጥሙም ተመችቶኛል። እዚህ ጋር ምንድነው ያለው? እዚህ ጋር እቺ ከባድ ናት። እዚህ ጋር ያለው ነገር ምንድነው ብሮ? ምንድነው ስታክ ይሄ ድምጼን ነው ንጋቱ ናታላይ አረጫለው ይላል እንደ መላ በላይ በላይ አስኳን ባናበታለቸው እንደሆነ ሰላይ ኦሪጂናሉን አውቃ አርጋኛለሽ ከላይ ሰራ ወዳለው አይደለው መቀኛ ግላስጠጭ በዘበዝ አይወክለንም እኛ የቱ ጋር ነበረ ድሮ ስንፈነዳ እኛ ጠላት ሲያጠቃ ነገረው እኔም ክፉ በረኛ ድምጼን አጥፍቻለሁ ማክሱንም ላለማስላት ብሮ ማክሱን ስለበላ ሁለት ጀለሴ ሲዋጥ እንደ ዱርዬ ለባሽ ግን ሲነኩት ነው ከሳሽ ገና ትበሳለ ንግስ ሲወጣ ቀይ ፈሳሽ ስመመላከው ምንድነው ያለው? ሁለት ጀለሶቼ ምናምን ምንድነው የተፈጠረው ነገር ላይክ ባጭሩ አስረዱኝ ኮሜንት ላይ። የአንድ ሰፈር ልጆች ናቸው መሰለኝ እነዚህም 49 ነው የሚሰሩት እነዛም 49 ነው። እስቲ ኮምፔር እናደርጋቸዋለን ማለት ላይክ ማን ነው አሪፍ የሚሰራው የሚለውን ነገር የነዛ ሌላ ታሪክ ውስጥ ገብቷል ባይ ዘ ዌይ ማለት ነው። ላይክ በብዙ ነገር ነው የምናወዳደረው ላይክ ፍሎ ቢቱ ግጥሙ እና ላይክ ይሄ ነገር ታሪክ አለው ወይስ ላይክ ኢንተርቴን ለማድረግ ነው ወይም ደግሞ ላይክ ሞር እንዴት ነው ቫይራል ለመውጣት ነው ወይስ ምንድነው የተፈጠረው የሚለውን ነገር እስቲ ኮሜንት ላይ አስረዱኝ። ይሄ ድምጼን ነው ንጋቱ ናታላይ አረጫለው ይላል እንደ መላ በላይ በላይ አስኳን ባናበታለቸው እንደሆነ ሰላይ ኦሪጂናሉን አውቃ አርጋኛለሽ ከላይ ሰራ ወዳለው አይደለው መቀኛ ግላስጠጭ በዘበዝ አይወክለንም እኛ የቱ ጋር ነበረ ድሮ ስንፈነዳ እኛ ጠላት ሲያጠቃ ነገረው እኔም ክፉ በረኛ ድምጼን አጥፍቻለሁ ማክሱንም ላለማስላት ብሮ ማክሱን ስለበላ ሁለት ጀለሴ ሲዋጥ እንደ ዱርዬ ለባሽ ግን ሲነኩት ነው ከሳሽ ገና ትበሳለ እንደ ዱርዬ ለባሽ ግን ሲነኩት ነው ከሳሽ። ምንድነው እስከ ክስ ደረጃ ሄደዋል ወይስ? እስቲ ኮሜንት ላይ ባጭሩ ጻፉልኝ። እስኪ ወጣ ቀይ ፈሳሽ ስመመላክ ያወጣዋል ያንተ ማን ነው ያወጣው? ጀለስ በቅያሱ ገብቶ ያለውን ሰው ወጣው እስፓቱ ሲጨነቅ ሮጦ ተደበቀ ማይነካ ነካካና ከሰፈር ለቀቀ ባይ ብሬክ ባይ ብሬክ ባይ ብሬክ ብሬክ ማይነካ ነካካና ከሰፈር ለቀቀ። ጭራሽ ከሰፈርም ለቋል ማለት ነው። ማን ነው ምንድነው ላይክ ከሁለቱ ልጆች ምንድነው የተፈጠረው ነገር እስቲ ኮሜንት ላይ አስረዱኝ። ጭራሽ ከሰፈር እስከ መልቀቅ ድረስ ይሄ ከባድ ነው። ብሬክ ኒግስ ሳክ ማዲክ ብሬክ ባይ ብሬክ ባይ ብሬክ ባይ ብሬክ ብሬክ ባይ ብሬክ ፕሪዝን ብሬክ ብራዘሪ ጣቶ ተሰርቶ መተው እነ በቀሉ 4 እና 9 ብሎ ህዝቡና ታለሉ አንድ መልእክት ማለኛው ይስማለኛው ገሉ መተመሳሳይ መርታቦ እንዳይታለሉ እንደ ናታን አወሩ መነጁ ግብዳ ኦኬ ያ የሆነ የተገናኘ ነገር አላቸው እና ላይክ 4 እና 9 ብለው መጡ። ማንንም አይፈነዳም 4 እና 9 እኛን ላይክ የገነባ ነው ብሬክ ባይ ብሬክ አይ ቢልድ ሺት እያለ ነው እዚህ ጋር ማለት ነው። እና የሆነ ባክግራውንድ ላይ የሆነ ታሪክ እንዳለ ነው ከዚህ ዘፈን የተረዳሁት።
እንደናንተ አላፈሉም እነ ሰያ ግብደው። ሰያ ማን ነው? ምንድነው የተፈጠረው? 49 ሌላ ታሪክ ውስጥ ገብቷል። ባይዘው ላይክ እኔ እንጃ እኔ ሌላ ታሪክ እስካሁን ከሰሟቸው እንትኖች ላይክ 49 ሌላ ታሪክ ውስጥ ገብቷል። በተመሳሳይ ምርታ እንዳይጠልሉ ላይክ አብሮ ቢሰሩ ደግሞ አስቡት። ላይክ ጀማቸው አብሮ ቢሆን ደግሞ ሌላ ታሪክ ውስጥ በቃ ናታናወሩ መነጆ ግብደው አራብሳ አይደለም ሊገስ ሲገኖ ሜዳው በተግባር ነው ዝና ብለው ልክ እንደነሰያ የቃኤል ወንድም አቤልኝ ቤንዚኖ ማፊያ ያስታውቃሉ ልጅነት ገና አገባቡ የቃኤል ወንድም ነኝ አቤል ነው ያለው። ቤቴ ነው ማፊያ ላይ ግጥሙም ተመችቶኛል። ይሄ ልጅ አሪፍ ነው እየሰራ ያለው ላይክ የሆነ ቫይብ አለው፣ ግሬስ አለው። ግጥሙ አሪፍ ነው። ከቢቱ ጋር ሄዷል ምናምን የሆነ ደስ የሚል ነገር አለው። ጭራሽ አልፈቶኒ እስኪ መጣላቡ ብሎ ሳይንስ ለማንም አይፈነዳም። 4 እና 9 ነው ይፈነዳለው። እስኪናና ተጋፈጥኝ የፈቱት መሰለው እንዴ አስረዝመው ቢያሱት የዘንድሮ ፍሪከረ እንዴ ነው ያፈሉት። እስክትያዝ ነው እንጂ በጊዜ በቦታው እስኪ ያየዋለው ጀግናው ማነው የሚያወጣው እንዳለ ፍሪኩ የተገኘው በክሊፑ ማንም አያመልጠኝ እስካን ከዛ ቀቡ ቺኪ ዞሪዝ ናና ደምሊቢ ይመጣል ከስክሪንሾት እየወጣ አባሪው ቀበራ ብሬክ ቺኪ ዞ ይመጣል ደብሊውቢ ሲመጣ ምናምን ነገር ስክሪንሾት እየተደረገ ከዛ ላይ ይቀወራል ምናምን። ደብሊውቢ የሚባል ቤት አለ መሰለኝ እዛ አካባቢ ማለት ነው። እና እዛ ሲመጣ እናገኛቸዋለን ምናምን ነገር ነው። ጭዌው break by break niggas suck my dick break by break by break by break break by break prison break break by break by break by break break by break niggas suck my dick break by break by break by break break by break prison break brother እስኪ ወንድ ሆነ እንዲ ሲመልሰው ፍቄ ነኝ ከ49 ይጨንቃል። ኦኬ እስኪ ወንድ የሆነ ይሄ እንዲ ሲመልሰው ፍቄ ነኝ ከ49 ይጨንቃል ብሏል። እንግዲህ ወንድ የሆነ ይሄ እንዲ ሲመልሰው እንግዲህ ይሄ እንዲስ እንደሚመልሱት እንግዲህ ተስፋ አደርጋለሁ። እንግዲህ ያው ጸጥ ብለው እንትን አይሉም መቼስ ላይክ ይሄ ዲስትራኩ ከዲስትራኩ ይሄ እንትኑን ሳይሆን ደስ የሚለው ምን ፓርቱ እንደሆነ ታውቃላችሁ? አንደኛ ላይክ እያደገ ነው በጣም አሁን 49 የሚለው ከ1 ሚሊዮን እንግዲህ ቪው ማለት ነው ኦቨር 1 ሚሊዮን ነው ቪው ማለት ነው። ፕላስ እነዚህም አዲስ እየመጡ ያሉ ልጆች ናቸው። ላይክ እንደዚህ አይነት ነገር ውስጥ ደግሞ ቢፍ ከሌለ ምኑን ነው ላይክ የሆነ ኮምፔር ውስጥ አድርጉ ነው ደስ የሚለው። የሆነ ተወዳዳሪ ከሌላችሁ ጌሙ አያምርም። ላይክ ትዝ ካላችሁ ኤሞቢና የልጄቢ ነው ላይክ የሆነ ደረጃ ያደረሰው ማለት ነው። ኢትዮጵያ ላይ ያለውን ድሪል ሂፕ ሆፕ ምናምን ነገር ትንሽ ከፍ አድርጎታል። እና ላይክ እነዚህ ደግሞ አዲስ ጌንግ ናቸው። እንግዲህ ቫይቡ ተመችቶኛል። በጣም ደስ የሚል ነገር አለው እና የሆነ ይወዳደራሉ ብዬ አስባለሁ። እና ላይክ ደግሞ ሁለቱም የአንድ ሰፈር ልጆች ናቸው። ግን ላይክ እስቲ ዲሱን ደግሞ ምን ሰማ ይሆናል እንግዲህ ምላሽ እንደሚሰጡ እንግዲህ ተስፋ አደርጋለሁ። በምላሹ እንግዲህ የምንመለስ ይሆናል። ለዚህኛው ሬቲንግ ሰጠው ግን ላይክ ቫይቡ ተመችቶኛል። ቀለል ያለ ሆኖ የሆነ ደስ የሚል ነገር አለው። ግጥሙ አሪፍ ነው። አንዳንድ ነቆራ አለው። ፍሎ ተመችቶኛል። ቢቱ አሪፍ ነው ምናምን ነገር ብቻ ከ10 9 ሰጥቻለሁ። እናንተ ስንት እንደምትሰጡት ኮሜንት ላይ አስቀምጡልኝ። በአጠቃላይ ለዚህ ሚውዚክ ከ10 9.5 ሰጥቻለሁ። እናንተ ስንት እንደምትሰጡት ኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ ድረስ ይመቻችሁ።